ወይዘሪት ሄርሜላና አቶ አብርሽ እንግዲህ በቲክቶክ እንደተለመደው መጥተዋል። እኔ የምላችሁ ግን ቲክቶክ ሰፈርና ዩቱብ ሰፈር ማለት ነው አብርሽና ሄርሜላ ጦሙን እንዳይውል ጦሙን እንዳያድር ነው መሰል የሚፈልጉት። ትናንትና ብቻ ያው አልመጡም ነበረና ዛሬ ደግሞ እንግዲህ ሄርሜላ እኔ ራሴን ወደዋለሁ ነው ምናምን ነገር እያለች እየጨፈረች መታለች። ያው ለሱ ነው መሰለኝ እኔ ለሱ ይሆን ለእኛ ይሆን እንደዚያ መሰለኝ ዘፈኑ። ያው እኛ ብዙ ጊዜ ስለምንሰድባት እኔ ራሴን ወደዋለሁ ምናምን የሚል ዘፈን አለና እሱም ያው በጣም እየተገረመ እንግዲህ እያያት ነውና ግን ማለት ነው ሄርሜላ የምትባይ ሴት ግን እንዲሁ ይሄ ስድቡ ምንም መስሎ አልታየሽም እንዴ? ከዚህ ውጭ ምን እናርግሽ? በጣም ተሰደብሽ፣ ሴትነትሽን እስከሚያንቋሽሽ ድረስ በጣም በጣም ብዙ ሴቶች ያው ተሳድበናል፣ ብዙ ሴቶች አስተያየት ሰጥተናል። እንዳንቺ ያለ ደግሞ በጣም ብዙ ነው እንዳለ የአብርሻ አድናቂም ሆነ የሩታም ሆነ የማንኛቸውም አድናቂ በጣም ብዙ ሰዎች ያው አስተያየት ሰጥተውሻል። አንቺ ግን ትንሽ ራሱ እንዲሁ ቅር ያለሽ አልመሰለኝም። እንግዲህ ብቻ አላውቅም። እና አቶ አብርሽ ደግሞ እንግዲህ እየተዘፈነለት ነው። እኔ በቃ ሩታ ከወለደች በኋላ ሄርሜላና አብርሽ አብረው የሚመጡ አልመሰለኝም ነበር። ለምን በቃ ወደ ሚስቱ ተመልሷል። ሁለተኛ ደግሞ ከአማቶቹ ጋር ምናምን ነገር እየተገናኘ ስለሆነ በዚያ ሀሳብ ነበረ እንግዲህ በኋላ አብርሽ ከሄርሜላ ጋር አይመጣም ብዬ ነበረ። ያው መተዋሊ በቲክቶክ ነው በነገራችን ላይ የመጡና በቲክቶክ ከመጡ በዩቱብ የሚመጣሉ ማለት ነው። ዛሬ እንግዲህ እኔ እንዳሰብኩት በመቸለቶ በቀደም ሩታ በቃ ልሄድ ነው ምናምን ነገር ወደ አዲስ አበባ ልሄድ ነው ምናምን ሲባል ነበር አይደል? እንግዲህ ሁለታቸውም አዲስ አበባ ተመልሰዋል መሰለኝ። ያ ሆነ እንግዲህ እኔ እንዳሰብኩት ዩቱብ እና ቲክቶክ ጦሙን አይደር በቃ ስደውን ነው መሰል። ካሁን በኋላ እንሳደብ እንደፈለጋችሁ ዘለውበት ማለት ነው። አንቺ ሴትነትሽን በጣም እስከሚያረክስ ድረስ ተሰደሽ መስሚያሽ ጥጥ። ወንድስ መቼም ወንድ ነው ቢሰደብ ምን ቢል ያው ጣጣ የለውም። ድሮም ያው አብርሽ እኔ የሰዎችን አስተያየት ምናምን ነገር አልቀበልም ያለ መሰለኝ እና በራሴ ነው የምጓዘው ስላለ አብርሽን ኦኬ ተውነው ተሰደበ። ብቻ ግን ለሩታ ስንል ያው ብዙም አንሳደም። ለምን አብርሽና ሩታ አንድ ናቸው ስለሚዋደዱ። ግን ይችን የች የመጣች የምትለጣጠፈው ምናምን ነገር በጣም የምታስጠላ። በጣም ደግሞ እኮ ወይኔ ቀጭን ብትሆን እኮ ችግር የለውም። የሆነ ከባቷ ላይ እና ከባቷ ላይ በጣም ወፍራም ናት። እንደዚያ ነገር ወይ ብቻ ዛሬ በዩቱብ ይመጣሉ። የተቀረጹበት ቦታ የዩቱብ ሁሌ የሚቀርጹበት መሰለኝ። በዚያው ቪዲዮ ቀርጸው ከዚያ በኋላ ደግሞ ሾርት ቪዲዮ በዚሁም ሰርተዋልኝ እላቸዋለሁኝ። እና እንግዲህ ይሄን ይመስላልኝ። እና አትናደዱ፣ እናንተ አትናደዱ ማለት ነው። እንደፈለገ ይሁን፣ እንደፈለጉ ይጨፍሩ፣ እንደፈለጉ እኛ ምን አገባን? እንዲ አስፓልቱ መንገድ ላይ ማለት ነው ተኝተው ራሱ ማለት ነው ቢያድሩ ቢውሉ አንናደድም። ምን አገባን ማለት ነው በራሳቸው እቃ እና እኔ አልዳድር ከፊት በጣም እናደር ነበር። አሁን ግን ሩታ ከወለደች በኋላ አብርሽ ደግሞ ለሩታ በቃ ያለው ትልቅ ቦታ ምናምን ነገር ስላየሁት ላስ ምንም የሚያናድድ ነገር የሚያበሳጭለት ግን እንደ እይታና እንደ ተመልካች በጣም ያስጠላል፣ በጣም ይደብራል። ሁለተኛ ደግሞ የሰዎችን አስተያየት እነሱ ለምን ነው የማይቀበሉን? የሰው በቃ ሰዎች አልወደዱኝም ይሄን ጭፈሬን እና ከአንተ ጋር የማደርገው ነገር ጥሩ አይደለም ብላ ትንሽ ርቀቷን ትንሽ እንትን ብትል ጥሩ ነበረ። እሷ ግን በቃ ግግም ነው ማለት ነው። አንዳንዴ በነገራችን ላይ ሁላችንም የሆነ ነገር ሰዎች ሲሰድቡን ይባስ እያልነ የሰዎችን ምክር አንቀበልም። ሁላችንም ነው ይሄ በየሁላችንም ያለ ነው። የሆነ ሰውን የሆን ከሰደበኝ ወይም የሆነ በቃ በፋሚሊም ሆነ በምንም ሆነ የሆነ ነገር ካሉ ይሄን ነገር ታይ ካሉኝ በቃ ይባስብኝ እያልኩኝ ያንን ነገር እንትን እልበታለሁ። ግን ሰዎች ዝም ቢሉ ማለት ነው አይ ይሄ ነገር ሰዎች አልወደዱት መሰል ምናምን ነገር ብዬ ተወዋለሁና ሄርሜላም ደግሞ በቃ የገመትኳት እንደዚያ ነው። ስንሰደብ ምናምን ነገር ይውጣላችሁ የምንለው ነገር አለ አይደለ? እና እንደዚያ ነው የምታረገው ድርጊት። ለማንኛውም እንግዲህ ማታ ላይ እስከምንገናኝ ብቻ ይመቻችሁ። ብቻ ሩታ ደህና ትሆን። ሩታ ጀግናዋ የሴት ጀግና። በተለይ አሁን ደግሞ ከወለደች በኋላ ዋው እኔ በጣም ነው ያደነኳት ማለት ነው። በጣም ከምጧ በቃ እስከምትወልድ ድረስ እስከምኗ
ጀግና 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 ናት ማለት ነው። በጣም ጀግና ናት እና ይሄን ይመስላል። እስቲ እንግዲህ ሀሳብና አስተያየታችሁን ደግሞ እናንተ ምን እንደምትሉ እንሰማለን። ያው ሁላችንም ሄርሜላን ብዙም አንወዳትም፣ አትመቸንም። ከሴት ልጅ ትንሽ ወጣ ያለ ባህሪ ስላላት ለዚያ ነው። እና ቤተሰቦች በጣም እንወዳችኋለን። ሰብስክራይብ እና ላይክ እያደረጋችሁ አበረታቱን።